بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، قال الشيخ محمد جميل زينو: سؤال ثاني وعشرين أو سؤال سادس وعشرون: ما حكم السحر؟ جواب: سادس وعشرون: السحر من الكفر. قال تعالى: ولكن الشياطين كفروا يعلمون الناس السحر. وقال صلى الله عليه وعلى آله وسلم: اجتنبوا السبع الموبقات الشرك بالله والسحر. رواه مسلم. ما حكم السحر؟ إلى لها سدسانيا تياكي الشيخ محمد جميل زينو من أين بيين يالو من أين فردنا يالو السحر يتسنيونا دقمت يتسنيو بيون بتملكته شريعة يهونو بيون من مسلال. جواب: سادس وعشرون: يها سدستانيو تياكي ملاش يلالو السحر من الكفر. السحر يتسنيو دقمت من الكفر ككهدتنو، بمعنى كأسلمنا هيمانوت نقلو يمياسوتا يهونا أجندانا ميهونو سحر دقمت يتسنيو من الكفر ككهدتنو. قال تعالى: الله سبحانه وتعالى على: ولكن الشياطين كفروا يعلمون الناس السحر. بلو الله سلطناقرنا بلو يلالو حجاجنا مسرجاجنا يهنو يلالو. عند تكل يه قرآن انكس يوردبت يهونا مكنيات هلا مكنياتهم سليمان عليه السلام دم يتوقوا الله سبحانه وتعالى شياطينوچننا جنوچن እንዲቆጣጠሩ ስልጣን ሰጥቷቸው ነበር سليمان عليه السلام እና سليمان عليه السلام እየተቆጣጠሩ ሳሉ ሸይጣኖችን ድግምትን የሚያስተምሩ ሆኖ ሸያጢኖች ነበሩ። እንዲሁም ደግሞ ድግምትን ለመማርም ሆነ ለማስተማር የሚጠቀሙት የሆነ መጽሐፍ ነበርና ያንን መጽሐፍ ሱለይማን አለይሂ ሰላም ከነሱ ከተቀበሉና ከወሰዱባቸው በኋላ በንግስና ወንበራቸው ስር አስቀምጠውት ነበር ሱለይማን አለይሂ ሰላም። ከዚያም ሱለይማን አለይሂ ሰላም ከሞቱ በኋላ የዛኔ ሸይጣኖች ከሱለይማን አለይሂ ሰላም ከስልጣን ወንበር ስር ያለ የሆነ ከነሱ የተነጠቀ የሆነውን ድግምት የሚማሩበት የሆነውን መጽሐፍ በማውጣት ከዚያም ሰዎችን ሱለይማን አለይሂ ሰላም ሲያስተምር የነበረውና ሲመራ የነበረው በድግምት ነው ብለው ማስተማር ጀመሩ። ከዚያም አላሁ ሱብሓነሁ ወተዓላ ምን አለ: ወተበዑ ማ ተትሉ الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر وما أنزل على الملكين ببابل هاروت وماروت. بلو الله سبحانه وتعالى تناقر እና ሱለይማን አለይሂ ሰላም ድግምት ሲያስተምር ነበር ብለው በሚዋሹበት ጊዜ የዛኔ አላሁ ሱብሓነሁ ወተዓላ ይልቁንስ እናንተ ናችሁ ድግምትን ያስተማራችሁት፣ ሱለይማን አለይሂ ሰላም ድግምትን በማስተማር ረገድ አልከፈረም አላቸው አላሁ ሱብሓነሁ ወተዓላ። ይልቁንስ የከፈሩ ሸይጣኖች ናቸው። يعلمون الناس السحر ሰዎችን ድግምት በማስተማራቸው ምክንያት ሸይጣኖች ናቸው እንደውም የከፈሩት በማለት አላሁ ሱብሓነሁ ወተዓላ ተናገረ። ወላኪን الشياطين كفروا ይልቁንስ ሸይጣኖች ናቸው የካዱት يعلمون الناس ሰዎችን የሚያስተምሩ ሆነው ሳሉ السحر ድግምትን ሰዎችን የሚያስተምሩ ሆነው ሳሉ የካዱት ሸይጣኖች ናቸው ሲል አላሁ ሱብሓነሁ ወተዓላ ከሱለይማን አለይሂ ሰላም ተከላከለ። እንዲሁም ሸይጣኖች ከሃዲያኖች ስለመሆናቸው ድግምትን በማስተማራቸው ምክንያት ተናገረ አላሁ ሱብሓነሁ ወተዓላ። ስለዚህ የቁርአን አንቀጽ ድግምትን መማርም ሆነ ማስተማር ይህ ጉዳይ ኩፍር የሆነ ጉዳይና ከመንገድ የሚያስወጣ የሆነ ጉዳይ መሆኑን ይነግረናል አላሁ ሱብሓነሁ ወተዓላ። ስለዚህ ማስረጃችን ይህ ነው እያሉ ነው ሼክ ሙሐመድ ጀሚል ዘይኑ ማለት ነው። وقال صلى الله عليه وعلى آله وسلم ملكتنيوم صلى الله عليه وعلى آله وسلم قالوا: اجتنبوا السبع الموبقات. اجتنبوا راقوا بلوالو السبع سباتوچن الموبقات እጅግ በጣም አውዳሚና አጥፊ የሆኑ ሰባት ነገራቶችን ራቁ ብለዋሉ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። اجتنبوا ራቁ ማለት ነው السبع ሰባት ነገራቶችን الموبقات እጅግ በጣም አጥፊና አውዳሚ የሆኑ ሰባት ነገራቶችን ራቁ። الشرك بالله ከሰባቶቹ ነገራቶች መካከል ደግሞ የመጀመሪያው الشرك بالله በአላህ Subhanahu Wa Ta'ala ላይ ማጋራት ነው። እንግዲህ በአላህ ላይ ማጋራት ብሎ ማለት ምን ማለት እንደሆነ ቀደም ሲል ተዋውሰናል። ከአላህ Subhanahu Wa Ta'ala ሐቆችና መብቶች ቆርሶ ለፍጥራኖች መስጠት እንደሆነ ተነጋግረናል። ከሶስቱ ከአላህ Subhanahu Wa Ta'ala ተውሂድ አንደኛውን ወይም ደግሞ ከአንደኛው ቆርሶ ከአላህ ውጭ ላለ ለሆነ አካል መስጠቱ ሽርክ እንደሚያሰኝ ተነጋግረናል። በመቀጠል ወሲህር ብለዋሉ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሽርኩ ቢላህ ወሲህሩ እንዲሁም ደግሞ አሲህር የተሰኘው ነው ድግምት የተሰኘው
እጅግ በጣም አጥፊ ከሆኑት ከሰባቶቹ ነገራቶች መካከል አንዱ ነው። እንግዲህ አሽርኩ ቢላህ ካሉ በኋላ መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ከሱ በመቀጠል አያይዘው ያወሱት አሲህር የተሰኘውን ነው። ድግምት የተሰኘውን አያይዘው ወስተዋል። ስለዚህ ይህም ራሱ ድግምት ወይም ደግሞ ይህ ሐዲስ ድግምት የሚያከፍር የሆነ ተግባር መሆኑን ይጠቁመናል ለማለት ፈልገው ነው። ከሽርክ ቀጥሎ ነው የተወሳውና ማለት ነው። አክፋሪ የሆነው ነገር ከመንገድ ሙሉ በሙሉ ነቅሎ የሚያስወጣ የሆነው ነገር አሽርኩ ቢላህ የተሰኘው ከተወሳ በኋላ ከዚያ በመቀጠል ደግሞ ወሲህሩ የተሰኘው ማለት ነው ተነስቷል። ድግምትን መድገም ወይም ደግሞ ድግምትን መማርም ሊሆን ይችላል፣ ማስተማርም ሊሆን ይችላል። ድግምት የተሰኘው ክህደት ነው ማለት ነው የሚለውን ከዚህ ሐዲስ እንወስዳለን እንይዛለን ይላሉ አሸይኽ መሐመድ ጀሚል ዘይኑ። እንደ ጥቅል ግን ድግምት አክፋሪ ስለመሆኑ የሚያከፍር ስለመሆኑ ከላይ የተወሳ የሆነው የቁርአን አንቀጽም ጠቁሟል። እንዲሁም አላሁ ሱብሓነሁ ወተዓላ ለፈተና ያወረዳቸው የሆኑ የላካቸው የሆኑ ሁለት መልአኮች ነበሩ፣ ሃሩትና ማሩት የተሰኙ። ሱረቱል በቀራ ላይ አላሁ ሱብሓነሁ ወተዓላ እንደተናገረው ባቢል የተሰኘ የሆነ ኢራቅ ውስጥ ያለ የሆነ ቦታና እንዲሁም ደግሞ ከተማ ነው። እዚያ ላይ ነበር የወረዱት እነዚህ ሁለት መልአኮች ሃሩትና ማሩት ይባላሉ። ወማ ኡንዚለ ዐለል መለከይኒ ቢባቢል ሃሩት وماروت وما يعلمان من أحد حتى يقولا إنما نحن فتنة فلا تكفر بلو الله عند تناقروا عندنا أكل الزيج هجر لا ياليهون أكلاتوچين عندنا أكل يستمرون عندات كده ينن تمهرت متمارك هنا يدقمتن تمهرت متمارك هنا تكده الله كمن قرتوت الله فلا تكفر بلو يلو تنبر أستنققوا نبر سيستمرون بما يستمرون مالتنو يبلو مالت أنيا لفتناوش يتلاكن ملأكوشنن بلونا ميلوت إنما نحن فتنة فلا تكفر الله سبحانه وتعالى እኛን ፈታኞች አድርጎ ልኮናል። ይህ ብሎ ማለት እነሱ የተፈጠሩበት የሆነው የሥራ ድርሻ ማለት በዚህ ጉዳይ ድግምትን በማስተማር የሰው ልጆችን መፈተን ነው። ሸይጣን እንደሚታወቀው አላሁ ሱብሓነሁ ወተዓላ የፈጠረው የሆነ ፍጡር ነው። የሰው ልጆችን ሊፈትን ሌሎችንም ደግሞ አማኝ የሆኑ ጂኖችን ሊፈትን የተላከ ወይም ደግሞ የተፈጠረ የሆነ ፍጡር ነው እንደሚታወቀው። እነዚህ መልአኮች ደግሞ የሰው ልጆች ይፈተኑባቸው ዘንድ ጤነኛና ጤነኛ ያልሆነው ይለይ ዘንድ እነሱ በሚያነሱት በሆነው ፈተና እሱም ደግሞ ድግምትን ማስተማር ነው። ድግምትን መማርን አፈልጋለሁኝ እኔ በአኺራና በመጨረሻው ዓለም ምንም አይነት ዕጣ ፈንታ አልፈልግም ያለ የሆነን አካል ያስተምሩታል። ከዚያም ከመንገድ ይወጣል ይክዳል ማለት ነው። ስለዚህ እዚህ ጋር ይህም የቁርአን አንቀጽ ድግምት መማር የተሰኘ የሆነ ጉዳይ እንደሚያስክድና ከመንገድ ሙሉ በሙሉ ነቅሎ የሚያወጣ የሆነ ተግባር መሆኑን ይጠቁመናል። ወማ ዩዓሊማኒ ሚን አሐድን ሐታ የቁላ ኢነማ ነሕኑ ፊትነቱን ፈላ ተክፉር ብለው ማለት ነው ያስጠነቅቁት ነበርና ማለት ነው። ስለዚህ ድግምት የሚያስክድ የሆነና ከመንገድ የሚያወጣ የሚያከፍር የሆነ ተግባር ነው የሚሆነው። ወላሁ አዕለም። ረዋሁ ሙስሊሙን ኢማም ሙስሊም ሶሒህ ላይ ዘግበውታል ይላሉ አሸይኽ መሐመድ ጀሚል ዘይኑ። ይህ አሁን የተወሳ የሆነውን ዘገባ ኢማም ሙስሊም ሶሒህ ላይ የዘገቡት የሆነ ዘገባ ነው። ሱአሉን ሳቢዑን ወዕሽሩን 27ኛው ጥያቄ ብለው ይላሉ هل نصدق العراف والكاهن في علم الغيب ብለው አሉ። هل نصدق እውነት ብለን እውነተኛ እናደርጋለን እናጸድቃለን العراف عراف የሚባለው هو الذي يدعي عن معرفة عما في الضمير ብለው ያስተዋውቁታል ዑለሞች። والذي يدعي معرفة عما في الضمير በልቦና ውስጥ ያለ የሆነ ነገር አውቃለሁኝ ብሎ የሚሞግት የሆነ አካል ከሆነ عراፍ ይባላል። عراፍ የሚባለው በልቦና ውስጥ የተደበቀ የሆነ ነገር አውቃለሁኝ ብሎ የሚሞግት ከሆነ عراፍ ይባላል ነው። والكاهن الكاهن የሚባለው ጠንቋይ ማለት ነው። ይህ ካህን የሚባለው ደግሞ ስኒን በመመልከት ሊሆን ይችላል፣ እንዲሁም ደግሞ መዳፍን በመመልከት ሊሆን ይችላል። እንዲሁም የተለያዩ የሆኑ ዘዴዎችንና ምክንያቶችን በመጠቀም የጠፉ የሆኑ እቃዎችን ቦታቸው የት እንደሆነ ማለት ይናገራል። የተሰረቀ የሆነ ንብረት ካለ የዘረፈው ገሌ ነው እዚህ ቦታ አስቀምጦታል እያለ የሚናገር ከሆነ ይህ ደግሞ ካህን ይባላል። እና እንደ ጥቅል ሁለቱን የሚያገናኛቸው የሆነ ነገር አለ። ሁለቱም የሩቅ ምስጢርን ሞጋቾች ናቸው፣ ካህንና አራፍ። ከፊል ዑለሞች ደግሞ ተመሳሳይ ናቸው ብለውም ይላሉ። አራፍ ብሎ ማለት ካህን ነው፣ ካህን ብሎ ማለት አራፍ ነው ብለውም ያሉ የሆኑ ዑለሞች አሉ፣ የለያዩም ዑለሞች አሉ። አሁን በተወሰቡ ሆኖ ልዩነት ወላሁ አዕለም። هل نصدق العراف والكاهن አራፍ የተሰኘውንና አልካሂን ጠንቋይ የተሰኙ የሆኑትን አካላቶች እውነተኞች ናቸው ብለን እናጸድቃለን በሚናገሩት በሆነው ንግግር ውስጥ في علم الغيب በሩቅ ምስጢርና በሩቅ ዕውቀት ውስጥ ማለት ነው።
ከኛ በራቀ በሆነ ዕውቀት ውስጥና አላህ እንጂ በማያውቀው በሆነ ነገር ውስጥ እና ዕውቀት ውስጥ ትክክል ናቸው እነሱ የተናገሩት ብለን ማጽደቅ እንችላለንን? እናጽድቃለን? እውነተኛ እናድርጋቸዋለንን? ብለው ይላሉ። ጀዋቡን 27 የ27ኛው ጥያቄ ምላሽ አሉ ላ ኑሰድቁሁማ እነሱን እውነተኞች ናቸው ትክክል ናቸው ብለን አናጽድቃቸውም አሉ። ሊቀውሊሂ ተዓላ ለአላህ ስብሓነሁ ወተዓላ ንግግርም ሲባል ይህን ያልነው ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ ብሎ አላህ ስለተናገረ ቁል በል ያ ሙሐመድ ላ ያዕለሙ የሚያውቅ የለም ብለህ በል መን አካል ፊ ሰማዋት በሰማያት ውስጥ ያሉ የሆኑ አካላቶች አያውቁም የሚያውቅ የለም ብለህ በል ወልአርድ እንዲሁም በምድር ውስጥ ያሉ የሆኑ አካላቶች ፈጽሞ አያውቁም ብለህ በል አልገይበ የሩቅ ሚስጥርንና ሩቅ የሆነን ድብቅ የሆነን ዕውቀት የሚያውቅ የለም ኢልሙል ገይብን ማለት ነው የሚያውቅ የለም ብለህ በል በሰማያት ውስጥ ያሉ የሆኑ አካላቶች በሙሉ በምድር ውስጥ ያሉ የሆኑ አካላቶችን በሙሉ ማለት ነው ከነሱ አንድም አካል የሚያውቅ የለም ነው ኢላላህ አላሁ ስብሓነሁ ወተዓላ እንጂ የሚያውቀው አላሁ ስብሓነሁ ወተዓላ ብቻና ብቻ ነው እንጂ በሰማያት ውስጥ በምድር ውስጥ ያሉ የሆኑ አካላቶች የሰው ልጆችም ሆኑ መልአኮችም ሆኑ የተለያዩ የሆኑ አካላቶች ፈጽሞ የሩቅ ምስጢርና ገይብን አያውቁም ይላል አላሁ ስብሓነሁ ወተዓላ። አላሁ ስብሓነሁ ወተዓላ ቢሆን እንጂ አለ። ስለዚህ የሩቅ ምስጢር የሚባለውና ዒልሙል ገይብ የተሰኘው በአላህ ስብሓነሁ ወተዓላ ላይ ብቻ ልዩ የሆነ ጉዳይ ነው። እሱ ብቻ ነው የሚያውቀው፣ የእሱ ብቸኛ መገለጫ ነው። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከማ ፊ ሐዲስ ሩበይዕ ቢንት ሙዐዊዝ ኢብን አፍራ በተሰኘች በሆነችው ሰሐቢያ ሐዲስ ውስጥ ፊ ሰሒህ አልቡኻሪ በጸደቀ በሆነው ዘገባ ኪታቡ ኒካህ ላይ የመጣ የሆነ ዘገባ ነው። እዚያ ላይ የተናገሩት ንግግር አለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ወፊና ነቢዩን ያዕለሙ ማ ፊ ገድን ብለው በሚሉበት ጊዜ ይህንን ግጥም ሲገጥሙ ሁለት ጃሪያዎችና ባሪያዎች ናቸውና እነዚያ ሴት ባሪያዎች ይህንን ግጥም ሲገጥሙ በእኛ ውስጥ የነገን የሚያውቅ የሆነ ነቢይ አለ ብለው ሲሉ የዛኔ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ይህንን ያለች የሆነችውን ባሪያ ምን አሏት? ደዒ ሃዛ ወቁሊ ሚስለ ማ ኩንቲ ተቁሊን ብለው አሏት። ይህንን ነገር ተይ፣ ከዚህ በፊት ቀደም ሲል ስትይ የነበረውን ከሐራም ነገርና ወሰን ከመተላለፍ የአላህ ስብሓነሁ ወተዓላ መብት ቆርሶ ለኔ ከመስጠት የጸዳ የሆነውን ግጥም ግጠሚ ያንን በይ ብለው ነው ያሏት ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። በሌላኛው ዘገባ ላይ ደግሞ ላ ያዕለሙ ማ ፊ ገዲ ኢላላህ ብለውም ተናግሯል። عند الطبراني በሰደቀ በሆነው ዘገባ ማለት ነው። የነገን አላሁ ስብሓነሁ ወተዓላ እንጂ አያውቁም ሲሉ ነው ረድ ያደረጉት፣ ምላሽ የሰጡትና ማስተካከያ የሰጡት ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ሐታ እሳቸው ራሱ የሩቅ ምስጢርን አያውቁም አላሁ ስብሓነሁ ወተዓላ ካላሳወቃቸው በስተቀር። ለዚህ ትልቁ ማሳያችንም ደግሞ እንደሚታወቀው ፊ ገዝወቱል ሙስጠሊቅ ላይ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አኢሻ ረዲየላሁ ዐንሃን ይዘው ወጥተው ነበር እንደሚታወቀው። ከዚያም በኋላ አኢሻ ረዲየላሁ ዐንሃ ያው ጉዞ ላይ ሳሉ ቀዳኡል ሐጃ ለማድረግና እንዲሁም ደግሞ ለመጸዳዳት ከግመሉ ማለት ነው ሀውደጅ ከተሰኘ ከሆነው ግመሉ ላይ ከሚጫን ከሆነው ቤት መሳይ ከሆነው ነገር ሚስቶቻቸው የሚቀመጡበት የሆነ ማለት ነው ግመሉ ላይ የሚቀመጥ የሆነ ቤት ነገር ነውና ከዚያ ውስጥ ወጥታ አኢሻ ረዲየላሁ ዐንሃ ማንም በማይመለከታት በሆነ ሁኔታ ረፍት ላይ ስለነበሩ በሰዓቱ ከዚያ በኋላ ወደ ጫካ ነገር ገብታ ከተጸዳዳች በኋላ ስትወጣ የዛኔ የአንገቷን ጌጥ ረስታና እንዲሁም ደግሞ ጠፍቷት ወጣ ነበርና በኋላ ላይ ግን ስታስታውስ አንገቷ ላይ ማለት ነው አላገኘችውምና እዚያ ቦታ ላይ ጥየዋለሁኝ ብላ ተመለሰች አኢሻ ረዲየላሁ ዐንሃ። በዚያን ሰዓት ግን በምትመለስበት ጊዜ የዛኔ ሰዎቹ ወይም ደግሞ ወታደሮችና መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ጨምሮ ማለት ነው ሄደዋል፣ ጉዟቸውን ቀጥለዋል እነሱ። ከዚያ በኋላ ላይ እየተጓዙ ሳሉ ስትወጣ እነሱ ርቀው ሄደዋል። ከዚያም ከኋላ መከተል ጀመረች አኢሻ ረዲየላሁ ዐንሃ። በምትከተል ጊዜ ከበስተኋሏ ግን የጠፋ የሆነን ዕቃና የተረሳ የሆነን ዕቃ እየለቀመ የሚመጣ የሆነ ሰሐቢ ነበር። ሶፍዋን ኢብኑል ሙዐጠል የተሰኘ የሆነ ሰሐቢ ነው። ያ ሰሐቢ ከኋላ ከኋላው የሚመጣበት ጊዜ የጠፋና የተረሳ የሆነን ዕቃ እየለቀመ የዛኔ አኢሻ ረዲየላሁ ዐንሃ መንገድ ላይ ተኝታ
ነው ያገኛት እንቅልፍ አሸንፏት አይሻ ረዲየላሁ ዐንሃ ተኛች መንገድ ላይ ከዚያም በኋላ እንደ ድንገት ሲመለከት እሷ ናት አይሻ ረዲየላሁ ዐንሃ በነገራችን ላይ በዛን ሰዓት አይሻ ረዲየላሁ ዐንሃ ኒቃብ ለብሳለች አላወቃትም እሷ መሆኗን ነገር ግን قد رآها قبل الحجاب ይላል ሂጃብ ከመደንገጉ በፊት ተመልክቷት ነበርና አውቋታል እሱ ከዚያም የዛኔ ምንም ወሬ ሳይወራ ላ ሰላም ወላ ከላም አታ ሰላምታም የለም እንዲሁም ንግግርም የለም በቀጥታ ግመሉን ዝቅ አደረገላትና ግመሉ ላይ ወጣች የግመሉን ልጓም ይዞ ማለት ነው ከፊት መንዳትና እንዲሁም መሳብ ጀመረ በኋላ ላይ ማለት ነው ከወታደሮቹ ጋር ከተገናኙ በኋላ ከመለክተኛው ሰለላሁ ዐለይሂ ወሰለም ባልደረቦች ጋር ከተገናኙ በኋላ ላይ የዛኔ ወሬ መናፈስ ጀመረ አብዱላህ ኢብኑ ኡበይ ኢብኑ ሰሉል የተሰኘ ሆነው ራሱል ሙናፊቂን የሙናፊቆች ዋና መሪ ሆነው ማራገብ ጀመረ ሶፍዋን ኢብኑ ሙዓጠልና አይሻ ዝሙት ፈጽመዋል ሲል ማራገብ ጀመረ ከዚያም በኋላ ሐታ ሶስት አሉ የተሰኙ ሆኖ ከመለክተኛው ሰለላሁ ዐለይሂ ወሰለም ባልደረቦች ይህንን ጉዳይ ይዘው ማለት ነው ራስ ጀመሩ ሐምነቱ ቢንቱ ጀህሽ የተሰኘች የሆነችው ሱሐቢያ በመቀጠልም ደግሞ ሚስጣህ ኢብኑ ኡሳታ የተሰኘ የሆነው ሱሐቢ እንዲሁም ሐሳን ኢብኑ ሳቢት የተባለው ገጣሚው እነዚህ ሶስቶቹ ማውራስ ጀመሩ አይሻ ረዲየላሁ ዐንሃ እውነትም ዝሙት ፈጽማለች ከሶፍዋን ኢብኑ ሙዓጠል ጋር በማለት ወሬ ጀመሩ ማውራስ ጀመሩ የዛኔ ሐታ መለክተኛው ሰለላሁ ዐለይሂ ወሰለም ተደናገራቸው እንግዲህ ልብ በሉ ትስራ አትስራ አላወቁም ሰለላሁ ዐለይሂ ወሰለም ከዚያም ጉዳዩ እጅግ በጣም እየተራገበ በሚሄድበት ጊዜ መለክተኛው ሰለላሁ ዐለይሂ ወሰለም ለአኢሻ መተው ታማ ነበርና ከመሟ በተወሰነ መልኩ ባገገመች ጊዜ ያ አይሻ ኢን ኩንቲ ፈዐልቲ ሃዛ ቱቢ ኢለላህ አይሻ ሆይ ይህንን ጉዳይ ፈጽመሽ ከሆነ ወደ አላህ ሱብሓነሁ ወተዓላ ተመለሺ ብለው ነው ያሏት የሩቅ ምስጢርን ያውቁማ ሰለላሁ ዐለይሂ ወሰለም እዚህ ጋር በሸክና በጥርጣሬ ነው ያስቀመጡት ፈጽመሽው ከሆነ ተመለሺ ብለው ነው ያሉት ስለዚህ አላወቁም ማለት ነው ፈጽመሻል ብለው መወሰን አልቻሉም ሰለላሁ ዐለይሂ ወሰለም ከዚያም ሱረት ኑር ላይ ያሉ የሆኑ የቁርአን አናቅጾች ወረዱ መጨረሻ ላይ ወለዚ ተወላ ኪብረሁ ሚንሁም ለሁ ዐዛቡን ዐዚም የሚለው የቁርአን አንቀጽ ማለት ነው እስከ መጨረሻው ድረስ ይህ የቁርአን አንቀጽ ወረደ የዛኔ አይሻ ረዲየላሁ ዐንሃ ንጹህ መሆኗ ታወቀ ከዚያ ሶስቶቹ ሱሐቦች ተገረፉ ሐድን ማለት ነው ሐዱል ቀዝፍ የተሰኘውን ተገረፉ 80 ግርፋት እንዲገረፉ ሆኖ አሻሂድ የፈለጉት ምንድነው መልእክተኛው ሰለላሁ ዐለይሂ ወሰለም የሩቅ ምስጢርን እንደማያውቁ ዒልሙል ገይብን እንደማያውቁ አላሁ ሱብሓነሁ ወተዓላ ካላሳወቃቸው በስተቀር ማለት ነው ስለዚህ እሳቸው የማያውቁ ከሆኑ አላህ ካላሳወቃቸው በስተቀር ሌላ ከሳቸው ውጭ ያለ የሆነ አካል ደግሞ አውቃለሁ ብሎ ቢነሳ ፈጽሞ ሊታሰብ የማይችል የሆነ ነገር መሆኑን ይጠቁመናል ነው والله أعلم طيب قل لا يعلم من في السماوات والأرض الغيب إلا الله بلو الله تناقرال وقال صلى الله عليه وعلى آله وسلم ملكتني صلى الله عليه وعلى آله وسلم قالوا من أتى يمت يهنا أكال عراف يتسنيون يرك مسترون أو قال له يلبونان أو قال له يميل هنا أكال ويم يميل هنا أكال زند يمت أكال أو ويم دقمو كاهنا عندهم تنقى يهنا أكال زند يمت يهنا أكال فصدقه ከዚያም በኋላ ጠንቋይና ወይም አራፍ የተሰኘው የሚናገር የሆነው ንግግር ትክክል ነው ብሎ እውነት ነው ብሎ ያጸደቀ የሆነ አካል ፈሰደቀሁ እውነት ነው ብሎ ያጸደቀ የሆነ አካል ቢማ በነገር የቁሉ በሚለው በሆነ ነገር ጠንቋዩ ወይም አራፉ በሚናገረውና በሚለው በሆነ ነገር እውነት ነው ብሎ ያጸደቀ የሆነ አካል فقد كفر በርግጥ ክዷል ቢማ انزل በተወረደ በሆነው ነገር على محمد በሙሐመድ ላይ በተወረደ በሆነው ነገር በርግጥ ክዷል ይህ ብሎ ማለት በቁርአን የካደ የሆነ አካል ሆኗል ማለት ነው በሙሐመድ ሰለላሁ ዐለይሂ ወሰለም ላይ የተወረደ የሆነው መመሪያ ቁርአን መሆኑ ማንኛችንም የምናጸድቀው የሆነ ነገር ነው ሙስሊም የሆነ አካል የሚያጸድቀው የሆነ ነገር ነውና ስለዚህ በሙሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደ በሆነው መመሪያ ክዷል ይህ ብሎ ማለት ከሃዲ ሆኗል ካፊር ሆኗል ማለት ነው በቁርአን የካደ ከሃዲ የሚል ስያሜና ብይን እንደሚሰጠው በማንም ላይ የሚሰወር የሆነ ነገር አይደለም صحيح يهنا زجبانو رواه أحمد بن حنبل مسند لا يزجبوتال وصححه الألباني رحمه الله تعالى إمام الألباني رحمه الله صحيح بلوتالين زجبا لما سر الجنة يميا قلقل يهنا زجبانو سلازي يروك مسترننا عندهم دقمو علم الغيب يتسنيون
አራፍ ወይም ካሂን የተባለ የሆነው አካል ሲናገር ስንሰማ እውነት ነው ብለን ማለት ነው ካጸደቅ ነው ሲናገር ስንሰማ ስል እንደ ድንገት የሰማን ከሆነ ነው እንጂ እዚያ ሄዶ ማድመጥና መስማትም አይቻልም። ሲጀመር ሌላም ዘገባ ስላለ ለም تقبل له صلاته 40 አማን 40 صلاته 40 ليله የሚል ዘገባም ወይም ደግሞ የውማ የሚል ዘገባም ስላለ ማለት ነው እንደ ትክል እንደ ድንገት የሰማ የሆነ አካል እውነት ብሎ ሊያጸድቅ ፈጽሞ አይቻልም። የሚያከፍር የሆነ ተግባር ነው። እነዚህ ማስረጃዎች ይጠቁማሉ። والله اعلم. سؤال 28 28ኛው ጥያቄ هل يعلم الغيب احد هل يعلم ያውቃልን الغيب የሩቅ ምስጢርንና የሩቅ ዕውቀትን احد طيب احد አንድም አካል ወይም የሆነ አካል ሊያውቅ ይችላልን? هل يعلم ያውቃልን الغيب የሩቅ ምስጢርና የሩቅ ዕውቀትን احد አንድም አካል ማለት ነው ከአላህ Subhanahu Wa Ta'ala ውጭ ያለ የሆነ አካል ሊያውቅ ይችላልን? جواب 28 የ28ኛው ጥያቄ ምላሽ لا يعلم الغيب أحد لا يعلم يميوك يلم الغيب يروق مسترنا يروق وقتن أحد عندم أكل يميوك يلم يروق مسترنا يروق وقتن. طيب إلا بهننجي من أطلعه الله من أكل بهننجي أطلعه الله سبحانه وتعالى بك أدرقو يا سايو هنا أكل بهننجي أطلع بلو مالت كف أدرقو يا سايو مالتنو إلا بهننجي من أكل بهننجي أطلعه الله سبحانه وتعالى كف أدرقو يا سايو هنا أكل بهننجي من الرسل كملك تنيشنو بايهن من بيانية سلهنج الله سبحانه وتعالى ለማንኛውም አካል የሩቅ ምስጢሩን ያሳውቃል ማለት አይደለም። አላህ Subhanahu Wa Ta'ala የሩቅ ምስጢሩን ከፍ አድርጎ የሚያሳውቃቸው የሚያሳያቸው የሆኑት አካላቶች መልእክተኞች ናቸው። ከመልእክተኞች አላህ Subhanahu Wa Ta'ala ያሳወቀው የሆነ አካል ሲቀር ከፍ አድርጎ ያሳየው የሆነ አካል ሲቀር ስለዚህ ሚን الرسل ከተባለ ቀይድ ነው እዚህ ጋር ተገድቧል ማለት ነው። ሚን በያንያና ግልጽ አድራጊ ስለሆነች ይህ ብሎ ማለት አላህ የሩቅ ምስጢሩን የሚያሳውቃቸው የሆኑት አካላቶች ከመልእክተኞች ናቸው ከተባለ ከመልእክተኞች ውጭ ያሉ የሆኑ አካላቶች እንደማይካተቱ በመልእክተኞች የተገደበ መሆኑን ይጠቁመናል ማለት ነው። ሚን الرسل ነው የተባለው። ሚን الحيوان ቢባል ለምሳሌ ያክል ከእንስሳት ቢባል የሰው ልጅ አይካተትም ከእንስሳት ነው የተባለውና እንዲሁም ደግሞ ሚን الناس ከተባለ የእንስሳቶች አይካተቱም ሚን الحيوان አልተባለምና ማለት ነው። እዚህ ጋር ደግሞ ሚን الرسل ነው የተባለው። ሚን الرسل ከተባለ ደግሞ ከመልእክተኞች ነው የተባለው። ከመልእክተኞች ውጭ ያሉ የሆኑ የሰው ልጆች አይካተቱም አይገቡም። አላህ ያሳውቃቸውም ማለት ነው። ስለዚህ ዛሬ ላይ የሩቅ ምስጢር እናውቃለን ብለው የሚሞግቱ የሆኑ አካላቶች ቢስሚ አውሊያ ኢላሂ Subhanahu Wa Ta'ala በአላህ Subhanahu Wa Ta'ala ወልይ ስም ማለት ነው የአላህ ወልዮች ነን እያሉ በዚህ ስም እናውቃለን እኛ የሩቅ ምስጢርን አላህ አሳውቀናል የሚሉ አካላቶች እጅግ በጣም ባጢል የሆነን ንግግር እየተናገሩና ባጢል የሆነን አመለካከት እያንጸባረቁ መሆኑ ግልጽና ግልጽ ነው። ምክንያቱም አላህ የሚያሳውቀው ከመልእክተኞች እንጂ ከመልእክተኞች ውጭ ያሉ የሆኑ አካላቶችን አያሳውቅም። ማስረጃ አለን እንመለከታለን ኢንሻአላህ። قال تعالى الله سبحانه وتعالى على عالم الغيب فلا يظهر على غيبه أحدا إلا من ارتضى من رسول ብሎ አላህ ተናግሯል። ዓሊሙል ገይብ የሩቅ ምስጢርን አዋቂ የሆነ አምላክ ነው አምላካችን አላህ የሩቅ ዕውቀትን አዋቂ የሆነ አምላክ ነው። ፈላ ዩዝሂሩ ብቅ አድርጎ ከፍ አድርጎ ገልጾ አያሳይም ማለት ነው። ፈላ ዩዝሂሩ ገልጾ አያሳይም አላ ገይቢሂ በሩቅ ምስጢሩ ላይና ዕውቀቱ ላይ ገልጾ አያሳይም አሐደን አንድንም አካል ገልጾ አያሳይም አላህ ኢላ ቢሆን እንጂ። ስለዚህ የሚመለከቱና ገልጾ የሚያሳያቸው የሆኑ አካላቶች አሉ ማለት ነው። እነሱ ሊወጡ ነው ኢላ ሲቀር ወይም እንጂ መን ርተዳ አላሁ Subhanahu Wa Ta'ala የወደደው የሆነ አካል ሲቀር ሚን ረሱልን ከመልእክተኞች ሚን ረሱል ነው የተባለው ከመልእክተኛ አላሁ Subhanahu Wa Ta'ala የወደደው የሆነ መልእክተኛ ሲቀር ማለት ነው። ስለዚህ አላሁ Subhanahu Wa Ta'ala የሩቅ ምስጢርን የሚያሳውቀው ለመልእክተኞች እንጂ ከመልእክተኞች ውጭ ያሉ ለሆኑ አካላቶች እንደማያሳውቅ ይህ የቁርአን አንቀጽ ይጠቁመናል እንደምንመለከተው ኢላ መን ርተዳ ሚን ረሱልን። ስለዚህ አጠቃላይ የሰው ልጆችን የሚያሳውቅ ከሆነ ኢላ መን ርተዳ ብሎ ቢቆም ትክክል ይሆን ነበር ማለት ነው። ጭማሪው አያስፈልግም። ሚን ረሱል የሚለው ሚን በያንያ ረሱል የሚለው ከመወሳቱ ጋር ይህ ጭማሪ ባላስፈለገ ነበር። ከሰው ልጆች አላሁ Subhanahu Wa Ta'ala የወደደውን የሚያሳውቅ ማለት ነው ከሆነ ከመልእክተኞች ውጭ ያሉ የሆኑ አካላቶች የሚያውቁ ከሆነ አላህ ወዷቸው እንዲሁም አላህ መርጧቸው የአላህ Subhanahu Wa Ta'ala ምርጥ ወልዮች ሆነው ማለት ነው አላህ የሚያሳውቃቸው የሆኑ ወልዮች ቢኖሩ ኑሮ የዛኔ ሚን ረሱልን ብሎ መገደቡ አያስፈልግም ነበር።
ከመለክተኞች ብሎ መገደሙ አላስፈላጊ በሆነ ነበር። ስለዚህ ከመለክተኞች ብሎ መገደቡ ራሱን የቻለ ልዩ ሆነ ተጨማሪ መልእክት አለው ማለት ነው። ያም ደግሞ በእነሱ ላይ ብቻ ያጠረነው አላሁ ሱብሓነሁ ወተዓላ የሩቅ ሚስጥሩን የሩቅ እውቀቱን ማሳወቁን በተመለከተ ማለት ነው። ስለዚህ ከአላህ ከመለክተኞች ውጭ ያሉ የሆኑ አካላቶች የሩቅ ሚስጥርን እናውቃለን ብለው ከተነሱ የዛኔ እነዚህ አካላቶች ጠንቋዮች እንጂ የሚሆኑት ፈጽሞ ምን አይሆኑም ማለት ነው። አላሁ ሱብሓነሁ ወተዓላ የመረጣቸው የአላህ ወዳጆችና ወልዮች ሊሆኑ አይችሉም። አጭበርባሪና ሙሻዕዊዱን የተባሉ የሆኑ አታላይ ሸንጋይ የሆኑ አካላቶች ናቸው የሚሆኑት እንጂ ፈጽሞ ወልዮች ሊሆኑ አይችሉም። طيب ስለዚህ የሩቅ ሚስጥርን አስመልክቶ ሲናገር የሰማው የሆነ አካል ካለ ጠንቋይ መሆኑን ፍርድ መስጠት ትችላለህ ማለት ነው። ከዚህ ከቁርአን አንቀጽ ወይም ይህን የቁርአን አንቀጽ በመመስረትና መሰረት በማድረግ በቀጥታ የሩቅ ሚስጥርን አስመልክቶ ሲናገር የሰማው የሆነ አካል ካለ ቢስሚ አውሊያኢላህ የአላህ ሱብሓነሁ ወተዓላ ወልዮች ነን በሚለው ስም ተደብቆ የሚናገር የሆነን አካል ከተመለከትክና ካየህ የዛኔ ሰውየው ጠንቋይ መሆኑን ትረዳለህ ታውቃለህ ማለት ነው። ምክንያቱም ኢላ መን ኢርተዳ ሚን ረሱል የተባለውና ማለት ነው። ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አላሁ ሱብሓነሁ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሉ ላ ያዕለሙ የሚያውቅ የለም አልገይበ የሩቅ ሚስጥርና የሩቅ እውቀትን ኢላላሁ አላሁ ሱብሓነሁ ወተዓላ እንጂ የሚያውቅ የለም ብለው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተናግረዋል። ሐሰኑን ረዋሁ ጠበራኒዩ ዘገባው ሐሰን የሆነ ዘገባ ነው። አልኢማሙ ጠበራኒ ዘግቦታል። ዘገባውን ለማስረጃነት የሚያገለግል የሆነ ዘገባ ነው። ላ ያዕለሙል ገይበ ኢላላህ የሚለው ዘገባ አላህ እንጂ የሩቅ ሚስጥርን የሚያውቅ የለም። ይህ እንግዲህ ከመሰረቱ ከመነሻው ስንመለከት አላሁ ሱብሓነሁ ወተዓላ እንጂ የሩቅ ሚስጥርን የሚያውቅ የለም። አላህ ያሳውቃል የሩቅ ሚስጥሩን ከመነሻ አንድም አካል ከአላህ ውጭ ማለት ነው የሚያውቅ የለም። ሐታ መልእክተኞችም ቢሆኑ ራሱ ከመነሻ ከመሰረቱ የሩቅ ሚስጥርን አያውቁም እነሱ። ነገር ግን አላህ ሊያሳውቃቸው ይችላል ነው አላህ ሊያሳውቃቸው ይችላል። ነገር ግን ከመነሻ ግን የሩቅ ሚስጥርን አላህ እንጂ አንድም አካል የሚያውቅ የለም። አላህ ግን የሚያሳውቃቸው የሆኑ መልእክተኞች ደግሞ አሉ። እነዚያ በማስረጃ ወጥተዋል። ቅድም እንደተመለከትነው ዓሊሙል ገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐደን ኢላ መን ኢርተዳ ሚን ረሱሊን ብሎ አላህ ተናግሯልና። ሱአሉን ታሲዑን ወዕሽሩን ይህን ጥያቄ ተመልክተን ኢንሻአላህ እንቋጫለን። ሱአሉን ታሲዑን ወዕሽሩን 29ኛው ጥያቄ ሀል ነልቢሱ አልኸይጠ ወልሐልቀተ ሊሽፋእ ሀል ነልቢሱ እንለብሳለንን ነልቢሱ የሚለው እንለብሳለንን አልኸይጠ ክርን ማለት ነው። ቢማዕና እጅ ላይ ሊሆን ይችላል፣ እግር ላይ ሊሆን ይችላል። መልበስ ብሎ ማለት የተፈለገው ቢማዕና ማሰር ማለት ነው። ክርን ማሰርና መልበስ ይቻላልን? እንለብሳለንን? ወልሐልቀተ እንዲሁም ደግሞ ቀለበትን ሊሽፋኢ ፈውስን ለመፈለግ ማለት ነው ሲባል ፈውስንና እንዲሁም ደግሞ ሕክምናን መዳንን ከበሽታ መፈወስን የምንፈልግ ሆነን ሳለንና ለመፈወስ ሲባል ቀለበትና እንዲሁም ደግሞ ክርን መልበስ እንችላለንን ይላል ጥያቄው። ጀዋቡን ታሲዑን ወዕሽሩን የ29ኛው ጥያቄ ምላሽ ላ ነልበሱሁማ አንለብሳቸውም እነዚህን ነገራቶች ክር የተባለውንና ቀለበት የተሰኘውን አንለብሳቸውም ፈጽሞ። ለቀውሊሂ ተዓላ ለአላህ ሱብሓነሁ ወተዓላ ንግግር ሲባል ነው ይህን ያልነው፣ ከሜዳ ተነስተን አይደለም አሉ። ወኢየምሰስከ ቢነካህ ያ ሙሐመድ አላሁ ሱብሓነሁ ወተዓላ ቢነካህ ቢዱሪን በጉዳት ቢነካህ አይ ጉዳትን በአንተ ላይ ቢያደርግና ቢያደርስብህ ማለት ነው። ፈላ ካሺፈ ፈጽሞ አስወጋጅና የሚቀርፍ የለም ነው። ለሁ እሱን ያንን ጉዳት አላህ በአንተ ላይ ያደረሰ የሆነውን ጉዳት ያስነካ የሆነውን ጉዳት የሚቀርፍና የሚያስወግድ የለም። ኢላሁ እሱ አላሁ ሱብሓነሁ ወተዓላ ቢሆን እንጂ ክር ሊያስወግድ አይችልም፣ ቀለበት ሊያስወግድ አይችልም ማለት ነው። ስለዚህ የደረሰብህ የሆነ ችግር ካለና ጉዳትና በሽታ ካለ የሚቀርፈው እሱ አላሁ ሱብሓነሁ ወተዓላ ነው። ወኢዛ መሪጡ ፈሁወ የሽፊን ብለው ኢብራሂም ዓለይሂ ሰላም እንደተናገሩት አላህ ሱረቱ ሹዓራ ላይ እንደነገረን ማለት ነው። ወኢዛ መሪጡ ፈሁወ የሽፊን በታመምኩኝ ጊዜ የሚፈውሰኝ እሱ አላሁ ሱብሓነሁ ወተዓላ ነው ብለው ኢብራሂም ዓለይሂ ሰላም ተናግረዋል። ቀለበት መልበስ ነው አላሉም፣ እንዲሁም ደግሞ ክር ማሰር ነው ብለው አላሉም። ሌሎችም እንደዚሁ ሌሎች ነገራቶች መጠቀም ነው ብለው አላሉም። ኢብራሂም ዓለይሂ ሰላም አላሁ ሱብሓነሁ ወተዓላ ኢቅራር አድርጎ ለእኛ ትምህርት ይሆን ዘንድ አውስቶታል ሱረቱ ሹዓራ ላይ ማለት ነው።
ندقم القرآن أنقصن إن شاء الله وإن يمسسك بنكه الله سبحانه وتعالى بنكه بضر بقدات بنكهنا قدات بيدرس به فلا كاشف له فلا كاشف فاسمو يميك رفنا يمياس وقريلم له السنيان قدات إلا بهننجي هو السو الله سبحانه وتعالى بهننجي سلازي بشتانا أمج يهونو أملاك السنو ميك رفو بشتاو ننجي كسوج اللي يهون أكال بشتاو اللي كرف أي شلم مالتنون وقوله عندهم نققروا صلى الله عليه وعلى آله وسلم يملكتين صلى الله عليه وعلى آله وسلم نقر مصر الجاي هنا النالنو كلايلة وصولهنو أجندانا أرأس قلبتنا كرن ملبس عندما يفكر مالتنا أما إنها لا تزيدك إلا وهنا بلوتال لهنا صحابي رضي الله عنه بمعنى السوء كرن عصرنا عندهم دوم لبسو تملكتوت صلى الله عليه وعلى آله وسلم ما هذه بلو طيقوتال من دناتك بلو سيطيقوت كزيان بوهلا منالا من الواهنة بلواتشوال من الواهنة بمعنى كدكامنو يبلو مالت يدك من يسلوهنا وعلى آله وسلم بتملكتوت جيزي كرو ناصر سالة ما هذه بلو طيقوتال من دناتك بلو سيطيقوت يزاني من الواهنة بلواتشوال كدكامنو بمعنى دكام شاقنين يهنن كر بمصربت جيزي يزاني دكامي كرفالي وقدال بلو بميلبت جيزي منالو يهنن ملاش ستو صلى الله عليه وعلى آله وسلم الزيه كتاب لا يسفر يهنون ملاش مالتنو إن شاء الله نملكت أما إنها لا تزيدك إلا وهنا بلوالو أما إنها لا تزيدك إلا وهنا بلو ملسل صلى الله عليه وعلى آله وسلم دكامل لما قرف يتدكم كتي ونكرن بلو بميلبت جزي يزاني أما إنها الصماء بلو عالوت لا تزيدك أجمرهم إلا وهنا دكامل نجا أجمر لهم بلو عالوت انبذها سلزي أوت أنا ورورنا طالت بلو عالو عنك كراسة أوت أنا أشكنتره طالت ورورنا طالت بلوالو صلى الله عليه وعلى آله وسلم إلى الزقباء علي فإنك أنت لو مت بتموت نورو ما أفلحت أبدا بزيوني تالي إياله مالتنو بزي كرب ماصر لي إياله بتموت نورو لو مت بتموت نورو ما أفلحت سكيتا ما بالهم كنبر بلوالو فلاح بلو مالت سكيت أمامون مالتنو سكيت أمامون هو حصول المطلوب وزوال المرهوب بلو يستوى قتال يتفلق يهونو نقر مكستنا يمستق يهونو نقر موقدو فلاح يبالال مفلق يهونو نقر مكستو يمستق يهونو نقر موقدو فلاح يبالال باجر قلس أسن قلسو سكيتاما مهون ማለት ነው ባጭሩ ስኬታማ የሚሆነው አላስፈላጊ ነገር ሲቀርፍና ተፈላጊው ነገር ሲከሰት ነው ما أفلحت أبدا ፈጽሞ መቼም ቢሆን ስኬታማ ባልሆንክ ነበር በዚህ ሁኔታ ላይ ያለህ በትሞት ኑሮ ብለው መልእክተኛው ሰለላሁ ዐለይሂ ወሰለም አሉት ይላል صحيح ዘገባው صحيح ነው ይላሉ الشيخ محمد جميل زينو رواه الحاكم حاكم ዘግቦታል وصححه ووافقه الذهبي إمام منو الحاكم صحيح بلوتال زجباون كزجبوا بوهالا زجباون صحيح بلوتال ووافقه الذهبي الإمام الذهبي رحمه الله تسمام توتال يبلو مالت ووافقه تسمام توتال حاكم تسمام توتال على تصحيح هذا الحديث ين الحديث صحيح بمالة رقد حاكم تسمام توتال الإمام الذهبي رحمه الله تعالى يلال يوننا قن زجبال صدقم على الصحيح إمام الألباني رحمه الله وغيره من الأئمة ضعيف بلوتال زجباو لما سرجانت أيقلقلم إسناد لنا سنسلت لي أن كاننا كفتك يلبتي هنا زجبا كمهون أنصار ألصدق أميه زجبا نقرقن زجبا بيصدق من كوان كلا يسألفنا تشيهون تمسرجاوش يقرآن أنكسونا ليلتم يقرآن أنكسو تشالو بقي يهونو مسرجاوش ناتشو يزجبا بيصدقم يعني يقل تسنو أي فترم والله أعلم أزيوناكم إن شاء الله نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك